እሺ አሁን አሸብር ሄዷል። እውነቱን መነጋገር አለብን። ከመካከላችን አንዱ እናታችንን ገሏል። ጸጋ፣ አንቺ ከሁላችንም በላይ ዝም እያልሽ ነው። ለምንድን ነው የማትናገሪው? እኔ እናቴ በጣም ወዳት ነበር። ምንም አይነት የገንዘብ ችግርም የለብኝም። እናንተ ናችሁ ሁልጊዜ ስለ ንብረቱና ስለ ቤቱ የምትጨቃጨቁት። ጸጋ፣ ንጹህ ለመምሰል አትሞክሪ። ባለፈው ወር እናትሽ ከአንቺ አካውንት ላይ ብዙ ገንዘብ ትራንስፈር ስታደርግ በዛ ምክንያት እንደተጋጫችሁ ረስተሹ ነው? ሩት፣ አንቺ የዚህ ቤተሰብ ቀጥተኛ አባል አይደለሽም። እዚህ ቤት ውስጥ ግርግር ለመፍጠርና የውቶርን እጅ ከዚህ ነገር ውስጥ ለማውጣት አትሞክሪ። የተናገርኩት ነገር እኮ አንዱም ውሸት የለውም። ለምንድን ነው በእኔ ላይ እንደዚህ የምትበሳችሁ? ሩታ፣ እርግጠኛ ነሽ ጸጋ ከእናታችን ጋር በገንዘብ ጉዳይ ስትጨቃጨቅ ሰምተሻታል? በትክክል። ይህንን እሷም የምትክደው ነገር አይደለም። እናትሽን ማን እንደገደላት በትክክል አውቃለሁ። አሁን ሳሎን ውስጥ ካሉት መካከል አንዱ ነው። እውነቱ እንዲወጣ ከፈለሽ ኑዛዜው ከመከፈቱ በፊት 500,000 ብር አዘጋጅ። ወይኔ አምላኬ! ማነው እንደዚህ እያደረገ ያለው? ማነው ይሄን ሊያውቅ የሚችለው? የት ነው ያስቀመጠችው? መሆን የለበትም። ያንን ብልቀት ማግኘት አለብኝ። አንድ ሰው ካገኘው ነገሩ አለቀ በቃ።